አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የተስፋይቱ እህት ወንድሞች ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ሆይ? ዛሬም እንደተለመደው አዲስ ግጥም ይዤላችሁ መጥቻለሁ ማለት ነው። ግጥሙ እንግዲህ ለሎሚ ስኩል የሚስማማ ስለ ኢትዮጵያዊ ፍቅር፣ አንድነትና ተስፋ የሚናገር አዲስ ግጥም ነው ማለት ነው። ሀባይቢ ወደ ግጥሜ ከመሄዴ በፊት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ለምትሰጡኝ አስተያየት አመሰግናለሁ ኢትዮጵያውያኖች በሙሉ። አሁን ወደ ግጥሜ እሄዳለሁ ማለት ነው። ሀባይቢ የግጥሜ ርዕስ ኢትዮጵያ ሆይ ይላል። ኢትዮጵያ ሆይ የታሪክ አርማ፣ የጀግኖች ምድር፣ የክብር ዘርማ፣ ተራራሽ ይናገር፣ ወንዝሽ ይዘምራል፣ የአባቶች ውርስሽ ለዘለዓለም ይኖራል። አረንጓዴ ሜዳሽ ተስፋን ያበቅላል፣ ቢጫ ፍቅርሽ ልቦችን ያስተሳስራል፣ ቀይ መስዋዕትነትሽ ነፃነትን ያስታውሳል፣ ባንዲራሽ ሁሌም በክብር ይውለበለባል። በቋንቋ ብንለያይ በልብ አንድነን፣ በባህል ብንበዛ በኢትዮጵያዊ አንድነን። ሰላም ይብዛ በሁሉም ቀይ፣ ፍቅር ይብቀል በሁሉም ልብ። ኢትዮጵያ ሆይ ከፍ ብለሽ ኑሪ፣ በአንድነት ጽኚ፣ በሰላም ክበሪ፣ አላህ ይጠብቅሽ ዘላለም፣ አንቺ የልባችን ብርሃን የተስፋችን ዓለም ይላል ግጥሙ። ይህንን ይመስላል ሀባይቤ። እንግዲህ ለኢትዮጵያ ሰላምን አላህ ስብሓነሁ ወተዓላ እዝነትን ሰላምን ይስጥልን። በኢትዮጵያ በአንድነትና በሰላም የምንኖር አላህ ያድርግን ማለት ነው። በላይክና በሸር በሰብስክራይብ በማድረግ ተባበሩኝ፣ አበረታቱኝ። ለማቀርባቸው ነገሮች አስተያየት ካላችሁ አስተያየታችሁን በሙሉ እቀበላለሁ። አስተያየት ለምትሰጡኝም በጣም ደስተኛ ነኝ። በጣም አመሰግናለሁ አብራችሁኝ ስለሆናችሁ ማለት ነው። ሀባይቤ በያላችሁበት ሰላም፣ እዝነት፣ ረህመት በእናንተ ላይ ይሁን እያልኩኝ የዛሬውን በዚሁ ቋጫለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።